ሃይ ጋይሶች እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልን። ዛሬ የአንድ ልጅ ቲም ሪቪው እናደርጋለን። ይህ ልጅ ከሁላችንም በተለየ መንገድ ፕራይዝ ላደር ሙሉ በሙሉ ጨርሱት ማለት ነው። አራቱንም ተጫዋች ወስዷል። እኔ ምን እያደረገ እንደሆነ ሁላ አልገባኝም። 20 ምናምን አንድ ቀን እየቀረው ጨርሱ ወስዷል እና ያ ስለሆነ ቲሙን ሪቪው አደርግለታለሁ። የተለየ አዲስ ነገር ካለው ለእናንተ ማሳያችሁ ይሆናል ማለት ነው። የተጫዋቾቹ ነገር እንዴት ነው እና እንደዚህ እየተጫወተ የመጡት ሙሉ ስፔሻል ፕሌየሮችን ወስዷል ማለት ነው ብላችሁ እንድትገምቱ ያደርጋችኋል። እንዴት ነው ይህ ሁሉ ነገር አድርገህ ይህ ሁሉ ድሪም ፖይንት ሰብስበ እንዴት ልታሸንፍ ቻልክ ስለው በጣም ስለሚጫወት ነው አለ። ያው ክላም ላይም አሪፍ ነው። የኔው ክላም ውስጥ ነው ያለው እና እንደምታዩት በጣም የሚገራርም ተጫዋቾች አሉ። ከዚህ በፊት በቃ ሙሉ ስፔሻል ፕሌየር ቤስት 11 መስራት ይችላል እና በጣም ይጫወታል። ትንሽ እንጃ ስለሌላ ነገሩ አላቅም። ተጫዋቾችን ያሳደገበት መንገድ እሱን አብረን አሁን በጋራ እናያለን ማለት ነው። ቪዲዮውን እስከ መጨረሻው ተመልከቱት። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናሉ ይመቻችሁ። የመጀመሪያ ነገር አስተዳደግ ላይ በጣም ድክመት አይቼበታለሁ። በቴክኒካል ነው ያሳደጋቸው፣ በፊትነስ ማሳደግ ነበር። ስለዚህ ይሄ ለእናንተ መማሪያ ነው። በተደጋጋሚ የተናገርኩት ነገር ነው። ፊትነስ ነው መሰረታዊ ነገር። በተለይ ለድሪም ሊግ ሶከር ስፒድ ያስፈልጋቸዋል። አክሰለሬሽን፣ ስታሚና እና ስትሬንግዝ መሰረታዊ ነገር ነው። ከዛ በተረፈ ያው ሹቲንግ ከተቻለ፣ አጥቂ ከሆነ ተከላካይ ከሆነ ደግሞ ታክሊንግ፣ እነሱ ነገሮች መስተካከል መቻል አለባቸው ብዬ ከዚህ ቀደም ተናግሬ ያለው እና ያ ነገር ሚስ አድርጓል። እሱም ነግሮኛል። አሁን ነው በፊትነስ እያሳደጉ ያለው። ከዛ በፊት እንዴት እንደነበር አላቅም ነበረ። አሁን ስፔሻል ፕሌየሮችን ሙሉ በፊትነስ ለማሳደግ ሞክራለሁ ብሎኛል። እናንተም ይህን ቪዲዮ ካያችሁ በኋላ በፊትነስ ማሳደግ እንዳለባችሁ እመኑ ማለት ነው። ሌላው ነገር ደግሞ ይሄ ኖርማል ማይ ክለብ ውስጥ ገብተን ስለ ቲሙ፣ ስቴዲየሙ እና ትሬኒንግ ሴንተር፣ ሜዲካል ሴንተሮች በቃ በአጠቃላይ ያሉት ነው። እንደምታዩት እዚህ ጋር ክላም 3ኛ ነው። በጣም ነው የሚጫወተው ማለት እንችላለን። ታየሩ ግን 7ኛ ነው። እሱ ያው ከኛ ሀገር ኔትወርክ ጋር ትንሽ ላይቭ ላይ በደንብ ለመጫወት ችግር ይሆናል እና ስቴዲየሙ አሪፍ ነው። ትሬኒንግ ሴንተሩ አሪፍ አድርጎታል። ግን ይቀራል እዚህ ጋር ያልሰራቸው። አሁን እዚህ ጋር ሜዲካል ሴንተር፣ ሪኳየርመንት ሴንተር፣ ፋን ዞን ለክላል ላለ ሰው ነው የሚበልጥ የሚጠቅመው፣ አኮሞዴሽን ሴንተር እና እነሱ ቢያሳድግ አሪፍ ነው። የቪዲዮ ካያ ምናልባት እሱን አስተካክል እልሃለሁ። ከዛ ውጪ ቀጥልበት። በቃ እንደዚህ ነው። በዚህ ሰዓት የጨረሰ ሰው ያለ አይመስለኝም። ሁላ ወርልድ ካፕ ክላሲኮችን ሁሉንም የወሰደ ያለ አይመስለኝም። እስቲ ካለ ኮሜንት ላይ ያሳውቁኝ። ያለውን ቪዲዮ እስከ መጨረሻው ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ላይክ አድርጉ። ይመቻችሁ።